ነው የዩቲዩብ ቻናል የተለያዩ የኢኮኖሚክስ ኮርሶችን እንዲሁም ልዩ መረጃዎችን አፕሎድ እያደረኩላችሁ ነው የምገኘው። ዛሬም ኢኮኖሜትሪክስ ቻፕተር 2 ፓርት 12 ይዤ መጥቻለሁ ማለት ነው። ዛሬ የምናየው ቴስቲንግ ዘ ሲግኒፊካንስ ኦፍ ኦኤልኤስ ፓራሜትርስ ነው። ለዚህ ሶስት መንገዶች አሉ። አንደኛው ስታንዳርድ ኤረር ቴስት ነው፣ ሁለተኛው ቲ ቴስት ነው፣ ሶስተኛው ደግሞ ኮንፊደንስ ኢንተርቫል ነው። መልቲፕል ሊኒየር ሪግሬሽን ደግሞ ሲሆን ሌላ አራተኛ ቴስት ይኖራል ኤፍ ቴስት። አሁን ቻፕተር 2 ሲምፕል ሊኒየር ሪግሬሽን ስለሆነ ሶስቱን እናያለን፣ ስታንዳርድ ኤረር ቴስት፣ ቲ ቴስት እና ኮንፊደንስ ኢንተርቫል። በዚህ ፓርት 12 ግን ስታንዳርድ ኤረር ቴስት ነው የምናየው ማለት ነው። እዚህ ቻናል ላይ የሚለቀቁ ሌክቸር ቪዲዮዎች የሚመቻችሁ ከሆነ ላይክ ማድረግ፣ ሼር ማድረግ ለጓደኞቻችሁ እንዲሁም ሰብስክራይብ ማድረግ እንዳትረሱ። እነዚህ ሌክቸር ቪዲዮዎች ከሚያዩቸው ተማሪዎች መካከል 70% የሚሆኑት ሰብስክራይብ አላደረጉም፣ 30% የሚሆኑት ብቻ ናቸው ሰብስክራይብ ያደረጉት። ሰብስክራይብ ብታደርጉት በተከታታይ የሚለቃቸው ቪዲዮዎችን በቀላሉ ማግኘት ትችላላችሁ። እንዲሁም ለተለያዩ ዩኒቨርሲቲ ላሉ ጓደኞቻችሁ ሊንኩን ሼር ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ የምናየው ቴስት ኦፍ ሲግኒፊካንስ ኦፍ ኦኤልኤስ ፓራሜትርስ ባይ ዩዚንግ ዘ ስታንዳርድ ኤረር ቴስት ሜተድ ነው ማለት ነው። ሲግኒፊካንት ቴስት ለማድረግ በመጀመሪያ 3 ፖይንቶችን ማየት ይኖርብናል፣ ወይ ደግሞ 3 መሰረታዊ ነገሮች ያስፈልጉናል። አንደኛው ቫሪያንስ ኦፍ ዘ ፓራሜትርስ ነው። ምናልባት ሪቫይዝ ማድረግ ሊኖርብን ይችላል። ፓራሜትር የሚለው ራሱ ማስታወስ ይጠበቅብናል። ሲምፕል ሊኒየር ሪግሬሽን ላይ y አልፋ ፕላስ ቤታ ኤክስ ፕላስ ዘ ኤረር አለን። ስለዚህ አልፋ ኢንተርሴፕት ፓራሜትር ነው፣ ቤታ ደግሞ ስሎፕ ፓራሜትር ነው። አልፋ is the values of y when x is equal to 0, beta is the values of y beta is the change in y as x changes ነው፣ ወይ ደግሞ ስሎፕ ፓራሜትር ነው። the change in y because of change in x ቤታ ነው። ስለዚህ አልፋ ኢንተርሴፕት ፓራሜትር ነው፣ ቤታ ደግሞ ስሎፕ ፓራሜትር ነው። ስለዚህ የመጀመሪያው ፖይንት ምንድነው? we need to compute or calculate the variance of the parameters, the variance of alpha and the variance of beta ማለት ነው። var of alpha and var of beta። ሁለተኛው unbiased estimators of sigma square ነው። sigma square እንግዲህ አሰምፕሽኖችን ስናይ ተዝ የሚላችሁ ከሆነ አራተኛው አሰምፕሽን ብለን ያስቀመጥነው የክላሲካል ሊኒየር ሪግሬሽን ሞዴል homoscedasticity or constant variance ነው። constant variance ነው። ያ ለፖፑሌሽን ፓራሜትር ነው። ከሳምፕል ለምንወስደውም አንባያዝድ መሆን አለበት። እንግዲህ አንባያዝድነስ ብሉ ፕሮፐርቲ ፕሩፍ ስናደርግ ከዚህ በፊት የነበረው ሌክቸር ቪዲዮ ላይ ብሉ ስናደርግ ቤስት ሊኒየር አንባያዝድ ኤስቲሜተር ናቸው ብለናል። በኦኤልኤስ ኤስቲሜት የሚደረጉ አልፋ እና ቤታ አንባያዝድ ናቸው ማለት ዘ ኤክስፔክትድ ቫልዩስ ኦፍ ለምሳሌ ለቤታ ከሆነ ቤታ ሃት ኢዝ ኢኳል ቱ ቤታ ነው ያለው። በተመሳሳይ ለሲግማ ስኩዌርም ዘ ኤክስፔክትድ ቫልዩስ ኦፍ ሲግማ ሃት ስኩዌር ኤስቲሜትድ ማለት ነው። ሃት ካለው ኢዝ ኢኳል ቱ ሲግማ ስኩዌር ነው ማለት ነው። የመጨረሻው the assumptions of normality of the distributions of the error term ነው። ምን ብለን ነበር ትዝ የሚላችሁ ከሆነ the error term is normally distributed with a zero mean and with constant variance ነው። zero mean ሶስተኛው assumption ነው። the expected values of the error term is equal to 0 because negative errors is expected to be cancelled out by the positive errors and at the end of the day the mean error is expected to be 0። ስለዚህ assumption number 3 ነው ይሄ። assumption number 4 ደግሞ constant variance የሚለው አለ። ስለዚህ ሁለቱን አንድ ላይ መርጅ ስናደርጋቸው the assumptions of normal distributions of the error term or the error term is normally distributed with a means of 0 and with a variance of sigma square የሚለውን እንይዛለን ማለት ነው። ሌላው ምንድነው ስታንዳርድ ኤረር ቴስት ወይ ደግሞ ስታቲስቲካል ሲግኒፊካንት ቴስት ከማድረጋችን በፊት ፎርሙላዎቹንም ሪማይንድ ማድረግ ይኖርብናል። ቫሪያንስ ኦፍ ቤታ እንዴት ነው ካልኩሌት የምናደርገው፣ ቫሪያንስ ኦፍ አልፋስ እንዴት ነው ካልኩሌት የምናደርገው የሚለውን ማወቅ ይኖርብናል ማለት ነው። ቫሪያንስ ኦፍ ቤታ is equal to sigma square over summations of x square። ሰሜሽንስ ኦፍ ኤክስ ስኩዌርን ከሰጠን ዳታ ላይ ማውጣት እንችላለን፣ ግን ሲግማ ስኩዌርንስ እንዴት ነው ካልኩሌት የምናደርገው የሚለውንም ማወቅ አለብን። ሲግማ ስኩዌር ከዚህ በፊት አይተናል። ምናልባት ሰሜሽንስ ኦፍ ዘ ኤረር ስኩዌር ኦቨር ኤን ማይነስ ኬ አድርገን ነው የምንሰራው። ሰሜሽንስ ኦፍ ዘ ኤረር ስኩዌር ማለት ሬዚጁዋል ሰም ኦፍ ስኩዌር ነው። ስለዚህ አር ስኩዌርን ስንሰራበት የነበረውን ፎርሙላ ማስታወስ ነው። ቶታል ሰም ኦፍ ስኩዌር ኢዝ ኢኳል ቱ ኤክስፕሌን ሰም ኦፍ ስኩዌር ፕላስ ሬዚጁዋል ሰም ኦፍ ስኩዌር ነበር ያለው። ቶታል ሰም ኦፍ ስኩዌር ማለት ሰሜሽንስ ኦፍ ዋይ ስኩዌር ኢንዲቪዥን ነው። ኤክስፕሌን ሰም ኦፍ ስኩዌር ማለት ሰሜሽንስ ኦፍ y ሃት ኤስቲሜትድ ስኩዌር ማለት ነው። ሪጁዋል ሰም ኦፍ ስኩዌር ደግሞ ማለት ሰሜሽንስ ኦፍ ዘ ኤረር ስኩዌር ማለት ነው። ከዚህ ላይ ሰሜሽንስ ኦፍ ዘ ኤረር ስኩዌር ማለት እንደገና ቦታ ስናቀያይረው ያው ኔጌቲቭ ፖዚቲቭ ይሆናል፣ ፖዚቲቭ ኔጌቲቭ ይሆናል። ሰሜሽንስ ኦፍ ዘ ኤረር ስኩዌር ኢዝ ኢኳል ቱ ሰሜሽንስ ኦፍ y ስኩዌር ማይነስ ሰሜሽንስ ኦፍ y ሃት ስኩዌር ይሆናል ማለት ነው። ቶታል ሰም ኦፍ ስኩዌር ማይነስ ኤክስፕሌን ሰም ኦፍ ስኩዌር እንደማለት ነው። ሰሜሽንስ ኦፍ ዘ ኤረር ስኩዌር ኢዝ ኢኳል ቱ summations of y square total sum of square minus beta hat square summations of x square ይሄ explained sum of square ነው ማለት ነው። በዚህ መንገድ ነው
ሬዚጁዋል ሰም ኦፍ ስኩዌር የምንሰራው። ሶ ሬዚጁዋል ሰም ኦፍ ስኩዌሩን ከሰራን በኋላ ደግሞ ለኤን ማይነስ ኬ ኤን ሳምፕል ሳይዝ ኬ ነው። ኬ ደግሞ ነምበርስ ኦፍ ፓራሜትር ነው። ሲምፕል ሊኒየር ሪግሬሽን ላይ ሁለት ፓራሜትር አለን አልፋ እና ቤታ። ስለዚህ ኤን ማይነስ ኬ ለምሳሌ 10 ከሆነ ኤን 10 ሲቀነስ 2 ይሆናል ማለት ነው። ሶ ዚስ ኢዝ ፎርሙላ ፎር ቫሪያንስ ኦፍ ቤታ። እንደገና ደግሞ ቫሪያንስ ኦፍ አልፋም አለን። ቫሪያንስ ኦፍ ዘ ኢንተርሴፕት ሲግማ ስኩዌር ታይምስ ሰሜሽንስ ኦፍ ኤክስ ስኩዌር። ይሄ ኤክስ ግን ካፒታል ነው እዚህ ጋር እንደምታየው፣ ስለዚህ ዲቪዬሽን አይደለም ማለት ነው። ኦቨር ኤን ታይምስ ሰሜሽንስ ኦፍ ኤክስ ስኩዌር ኢን ዲቪዬሽን፣ ይሄኛው ደግሞ ዲቪዬሽን ነው ማለት ነው። ኤክስ ማይነስ ኤክስ ባር አድርገን ነው የምንሰራው ማለት ነው። ሶ እነዚህን ሁለት ፎርሙላዎች እንይዛለን። ሞር ግልጽ ደግሞ የሚሆነው ኑሜሪካል ኤግዛምፕል አብረን ስንሰራ ነው የሚሆነው ማለት ነው። ሌላ አዲሽናል ኮንሲደር የምናደርገው ምንድነው? ቤታ ኢዝ ኖርማል ዲስትሪቢዩትድ with the means of beta and with the variance of sigma square over summations of x square. Already ቅድም ያየነው ፎርሙላ ነው። alpha is normally distributed with the variance of sigma square summations of x square over n minus n times summations of x square and with the means of alpha. so ሚናቸው ቤታ እና አልፋ መሆኑ unbiased መሆናቸውን ነው የሚያሳየው። ከዚህ 3 ነው ከ4 ቪዲዮ በፊት የሰራ ነው ማለት ነው። ቫሪያንሳቸው ደግሞ ለምሳሌ ቤታ sigma square over summations of x square ነው ስንል ሚኒመም ቫሪያንስ እንዳለው ነው የሚያሳየው። ብሉ ያልነው ማለት ነው ቤስት ሊኒየር አንባያስድ ኢፊሺየንት ኤስቲሜተር ያልነው። አንባያስድ ያልነው the expected values of beta is equal to beta, the expected values of alpha is equal to alpha ስለሆነ ነው አንባያስድ ያልነው። ሚኒመም ቫሪያንስ ደግሞ ያልነው ከሌሎች አንባያስድ ከሆኑ ኤስቲሜተሮች አንፃር በኦኤልኤስ ኤስቲሜት የሚደረጉት አልፋት እና ቤታት ሚኒመም ቫሪያንስ ስላላቸው ነው። ስለዚህ ኢፊሺየንት ናቸው ማለት ነው። ሶ እሱንም ኮንሲደር እናደርጋለን ማለት ነው። ሶ ቀደም እንዳልኳችሁ ስታቲስቲካል ሲግኒፊካንት ቴስት በሶስት መንገድ ማድረግ እንችላለን። የመጀመሪያው ስታንዳርድ ኢረር ቴስት ነው። ሁለተኛው ስቱደንት ቴስት ነው። ሶስተኛው ደግሞ ኮንፊደንስ ኢንተርቫል ነው። ይሄ ለሲምፕል ሊኒየር ሪግሬሽን ሞዴል ነው። መልቲፕል ሊኒየር ሪግሬሽን ሞዴል ሲሆን ኦቨርኦል ሲግኒፊካንስም ስለሚጨመር ኤፍ ቴስትን እንጨምራለን። በዚህኛው ሌቭል ግን ስታንዳርድ ኢረር ቴስት፣ ስቱደንት ቴስት እና ኮንፊደንስ ኢንተርቫል ብቻ ነው የምናየው ማለት ነው። ስለዚህ የመጀመሪያውን ነው አሁን በዚህ ሌክቸር ቪዲዮ እያየን ያለ ነው ስታንዳርድ ኢረር ቴስት ነው ማለት ነው። so this test help us to decide whether the estimate alpha and beta are significantly different from zero. significantly different from zero. so different from zero ናቸው ማለት either positive ናቸው ወይ ደግሞ ኔጌቲቭ ናቸው ማለት ነው። ፖዚቲቭም ሆኑ ኔጌቲቭም ሆኑ ኢምፓክት አላቸው ማለት ነው። ዜሮ ከሆነ ምንም ኢምፓክት የለውም ማለት ነው። different from zero ግን ከሆነ either ኔጌቲቭ ኢምፓክት አለው ወይ ደግሞ ፖዚቲቭ ኢምፓክት አለው ማለት ነው። so hypothesis እናስቀምጣለን ማለት ነው። null hypothesis and alternative hypothesis። null hypothesis እዚህ ጋር እንደተቀመጠው ለምሳሌ አልፋ ቤታ is equal to 0 ስንል ቤታ የኤክስ ኮኤፊሺየንት ነው። ስለዚህ ቤታ 0 ነው ማለት ኤክስ ዋይ ላይ ኢምፓክት የለውም ማለት ነው። ስታቲስቲካሊ ኢንሲግኒፊካንት ነው ማለት ነው። ኦልተርኔቲቭ ሃይፖቴሲሳችን ደግሞ ቤታ ዲፈረንት ፍሮም 0 ይላል። ዲፈረንት ፍሮም 0 ነው ማለት ፖዚቲቭም ኔጌቲቭም ሊሆን ይችላል። ስለዚህ ኤክስ ፖዚቲቭ ኢምፓክት አለው ወይ ደግሞ ኤክስ ኔጌቲቭ ኢምፓክት አለው ማለት ነው። ኦልተርኔቲቭ ሃይፖቴሲሳችን ሶ ቤታ is statistically insignificant is null hypothesis, beta is statistically significant is alternative hypothesis ማለት ነው። so standard error test ለመስራት standard error significant test ለመስራት ወደ 2-3 የሚጠጉ ስቴፖች አሉን። የመጀመሪያው ስቴፕ ስታንዳርድ ኢረሩን ራሱን ኮምፒውት ማድረግ ነው። ሶ ስታንዳርድ ኢረር ማለት ራዲካል ኦፍ ቫሪያንስ ነው። ሶ ቫሪያንስን አንድ ራዲካል ስናስቀምጠው የምናገኘው ስታንዳርድ ኢረር ነው ማለት ነው። ስለዚህ መጀመሪያ ቫሪያንስን መስራት አለብን። ሶ ቅድም ያየነውን ፎርሙላ እዚህ ጋር ላስታውሳችሁ። ቫሪያንስ ኦፍ ቤታ ማለት ሲግማ ስኩዌር ኦቨር ሰሜሽንስ ኦፍ ኤክስ ስኩዌር ነው ብለናል። ሲግማ ስኩዌር እንደገና በራሱ ሰሜሽንስ ኦፍ ዘ ኢረር ስኩዌር ኦቨር ኤን ማይነስ ኬ ነው ብለናል። እንደገና ሰሜሽንስ ኦፍ ዘ ኢረር ስኩዌር ማለት ሪጁዋል ሰም ኦፍ ስኩዌር ነው። ሪጁዋል ሰም ኦፍ ስኩዌር ደግሞ ማለት ቶታል ሰም ኦፍ ስኩዌር ማይነስ ኤክስፕሌን ሰም ኦፍ ስኩዌር ነው ብለናል። እንደገና ኤክስፕሌን ሰም ኦፍ ስኩዌር ደግሞ እዚህ ጋር እያስቀመጥኩላችሁ እንዳለሁት ቤታ ሃት ስኩዌር ታይም ሰሜሽንስ ኦፍ ኤክስ ስኩዌር ነው ማለት ነው። ሶ እነዚህ ነገሮች እንዳለ ማስታወስ ይጠበቅብናል። ስለዚህ እነዚህን ፎርሙላዎች ተጠቅመን ቫሪያንስን እናገኛለን። ቫሪያንስን ደግሞ ራዲካሉ ስናስቀምጠው ስታንዳርድ ኢረር እናገኛለን ማለት ነው። ስለዚህ የመጀመሪያው ስቴፕ ስታንዳርድ ኢረሩን ኮምፒውት ማድረግ ነው። በኑሜሪካል ኤግዛምፕል ደግሞ ሞር ይቀላቸዋል። ሁለተኛው ኮምፔር ዘ ስታንዳርድ ኢረር ዊዝ ዘ ኑሜሪካል ቫልዩስ ኦፍ አልፋ ኤንድ ቤታ ነው። ኑሜሪካል ቫልዩስ ኦፍ አልፋ ኤንድ ቤታ ግን ስንል አልፋ እና ቤታ ለሁለት አካፍለን ነው ኮምፔር የምናደርገው። የመጨረሻው ስቴጅ ዲሳይድ ማድረግ ነው whether to accept or to reject the alternative and the null hypothesis ማለት ነው። ሶ የመጀመሪያው ለምሳሌ if the standard error of beta is greater than half of beta, if the standard error of beta is greater than half of beta, we accept the null hypothesis and reject the alternative
hypothesis and we can conclude that beta is statistically insignificant ማለት ነው። ሁለተኛው ኬዝ ደግሞ if the standard error of beta is less than half of beta እዚህ ጋር እንደተቀመጠው እዚህ ጋር ሰርክል እንደማረግበት ማለት ነው። if the standard error of beta is less than half of beta we reject the null hypothesis and accept the alternative hypothesis meaning beta is statistically significant እስኪ እንያቸው አንድ በአንድ so if a standard error of alpha hat is greater than half of alpha hat so እዛ ጋር በቤታ ስላየን በአልፋ ነው if standard error of alpha hat is greater than half of alpha hat so null hypothesis ምን እናደርጋለን ማለት ነው accept እናደርጋለን alpha hat is equal to 0 ሚሊዮን accept እናደርጋለን alternative hypothesis alpha hat different from 0 ሚሊዮን reject እናደርጋለን በተቃራኒው ደግሞ if standard error of alpha hat is less than half of alpha hat ከሆነ ደግሞ null hypothesis reject እናደርጋለን alpha is equal to 0 ሚሊዮን reject አድርገን alpha different from 0 ሚሊዮን ደግሞ accept እናደርጋለን ማለት ነው good ስለዚህ አሁን ወደ ኑሜሪካል ኤግዛምፕል እንምጣ ሞር የበለጠ ደግሞ ይቀላችኋል እስካሁን ያወራሁት ምናልባት እየፈተንኩኝ ከሆነ እናንተ ቪዲዮን ፖዝ ያደርጋችሁ ማየትም ትችላላችሁ ማለት ነው ሶ እስካሁን ደስ እንጠቀምበት የነበረው ኤግዛምፕል አለ ከዚህ በፊት የነበሩት 4-5 ቪዲዮዎች ላይ ተጠቀምነው ተመሳሳይ ኤግዛምፕል ነው አልፋ እና ቤታን ስንሰራ ተጠቅመናል አር ስኩዌርን ስንሰራ ተጠቅመናል ስለዚህ አሁንም ስታንዳርድ ኢረርን በዛው ቁጥር እንሰራለን ማለት ነው ሶ y ቫልዩ አለን ዲፔንደንት ቫሪያብላችን ነው x ቫልዩ አለን ኢንዲፔንደንት ቫሪያብላችን ነው ሶ ከዚህ በፊት እንደነገርኳችሁ y ሴልስ ነው ብያችኋለሁ ለዚህ ኤግዛምፕል x ደግሞ አድቨርታይዝመንት ኤክስፔንዲቸር ነው ሶ we are going to investigate the impact of advertisement expenditure on sales ማለት ነው on sales ስለዚህ ሞዴላችን ምን ይሆናል ማለት ነው y is equal to alpha plus beta x plus the error ነው አልፋ ማለት ኢንተርሴፕት ነው x 0 ሲሆን ካምፓኒው ባያስተዋውቅ ምን ያህል ይሸጣል የሚለውን ነው የሚያሳየን አድቨርታይዝመንት ኤክስፔንዲቸር 0 ቢሆን ካምፓኒው ምንም ማስታወቂያ ባይሰራ ምን ያህል ይሸጣል የሚለውን ነው የሚያሳየን ቤታ ደግሞ ስሎፕ ፓራሜትር ነው ካምፓኒው አድቨርታይዝመንት ኤክስፔንዲቸሩን $1 ሲጨምር ሴልሱ በምን ያህል ይጨምራል የሚለውን ነው የሚያሳየን ማለት ነው ጉድ ሶ ለዚህ አልፋ እና ቤታ ከዚህ በፊት ሰርተንለታል ፎርሙላዎቹንም ምናልባት ማስታወስ ካስፈለገን አልፋ hat is equal to y bar the mean of y minus beta times x bar ነው ብለናል ቤታ hat ደግሞ በጣም ብዙ ፎርሙላ አለው አንደኛው summation of xy minus n times x bar y bar over summation of x square minus n times x bar square ነው ይሄ ኖርማል ፎርሙላ ነው ከፈለግን ዲቪዬሽን መጠቀም ይቻላል summation of small xy in deviation form over summation of small x square ሶ ከዚህ በፊት በነበረው ሌክቸር ቪዲዮ አልፋ haትን 3.6 አመጣን ነበር ቤታ haትን ደግሞ 0.75 አመጣን ነበር አሁን አልፋ እና ቤታን ሳይሆን የምንፈልገው ስታንዳርድ ኢረራቸውን ኮምፒውት ለማድረግ ነው ግን ስታንዳርድ ኢረሩን ኮምፒውት ለማድረግ የግድ ቤታን ስለምንጠቀም ነው ማለት ነው ሪማይንድ ያደረግን ያለ ነው ሌላው ምንድነው አሁንም ቫሪያንስን ለመስራት ሰሜሽንስ ኦፍ ስሞል ኤክስ ስኩዌር ያስፈልገናል ሰሜሽንስ ኦፍ ካፒታል ኤክስ ስኩዌር ያስፈልገናል ሰሜሽንስ ኦፍ ስሞል ዋይ ስኩዌር ያስፈልገናል ሶ እነዚህንም ከዚህ በፊት እንደሰራ ነው ከዚሁ ዳታ ላይ ኮምፒውት እናደርጋለን ለምሳሌ እዚህ ጋር ሰሜሽንስ ኦፍ ኤክስ ስኩዌር አለን ኖርማል ኤክስ ስኩዌር ሶ ኤክስ ለምሳሌ እዚህ 10 አለ 10 ስኩዌር 100 ነው 7 አለን ስኩዌር ስናደርገው 49 ነው ይሄን ቨርቲካሊ አድ ስናደርገው ሰሜሽንስ ኦፍ ካፒታል ኤክስ ስኩዌር እናገኛለን 668 ማለት ነው ስለዚህ ይሄንን ቫሪያንስ ኦፍ አልፋን ለመስራት እንጠቀምበታለን ሌላው ሰሜሽንስ ኦፍ ስሞል ኤክስ ያስፈልገናል ሰሜሽንስ ኦፍ ስሞል ያስፈልገናል ለምንድነው ፎርሙላው ምናልባት እዚህ ጋር ሪቫይዝ ማድረግ ይጠበቅብናል በመሃል እንዳጠፉብኝ ሶ ሲግማ ስኩዌር summation of the error square over n minus k ብያችሁ ነበር sigma square ደግሞ residual sum of square ነው summation of y square minus summation of y hat square ብያችሁ ነበር ይሄ ደግሞ ማለት summation of y square minus beta hat square summation of x square ነው ስለዚህ ምን ያስፈልገናል summation of y square ያስፈልገናል beta ያስፈልገናል summation of small x square ያስፈልገናል እንዲሁም variance of alpha ለመስራት var of alpha hat ለመስራት sigma square summation of capital x square over n times summation of small x square ያስፈልገናል ሶ እዚህ ጋር እንደምናየው capital x square የሚያስፈልገናል ማለት ነው ስለዚህ እነዚህን ኮምፒውት ማድረግ አለብን ከዳታችን ላይ ሶ እዚህ ጋር እንደምታየው ሶስተኛ ኮለመን ክሬት አድርጌ x - x bar ብዬ ያስቀመጥኩት small x ነው ማለት ነው small x ነው ማለት ነው ወይ ደግሞ deviations of x ነው ከጎኑ እንደገና y - y bar ብለን ያስቀመጥነው small y ነው ማለት ነው so this one is small x and this one is small y የሁለቱ ፕሮዳክት ደግሞ
small x times small y 2 times 1.4 2.8 negative 1 times 0.4 negative 0.8 እያልኩኝ ቀጣዩ ኮለመን ላይ ያለው summation of small x y ነው። ከዛ ደግሞ summation of small x square ደግሞ አለን ማለት ነው። እዚህ ጋር summation of small x square ከታች ያለችው እዚህ ጋር ድምሩ ነው ማለት ነው vertical summation። ለምሳሌ እዚህ 2 አለን ስኩዌር ስናደርገው 4 እዚህ ጋር ለምሳሌ -3 ያለን ስኩዌር ስናደርገው 9 ሶ የነዚህ vertical summation of small x square ይሰጠናል ማለት ነው። then summation of small y square የሚያስፈልገናል ምክንያቱም total sum of square summation of small y square ስለሆነ ማለት ነው። ሶ መጀመሪያ እዚህ 11 አለን y bar ደግሞ 9.6 ነው። ስለዚህ ከ11 ላይ 9.6 እንቀንስ 1.4 አገኘን 1.4ን ስኩዌር ደግሞ ስናደርግ 1.96 አገኘን። ለእያንዳንዱ ሮ ልክ እንደዚህ ሰርተን ያንን ሆሪዞንታሊ ሰም ስናደርግ የምናገኘው ቶታል ሰም ኦፍ ስኩዌር ነው። ስለዚህ 30.4 አግኝተናል ማለት ነው። ሶ አሁን እስኪ ይሄንን ዳታ ተጠቅመን ስታንዳርድ ኤረር ኦፍ አልፋ እና ስታንዳርድ ኤረር ኦፍ ቤታን አብረን እንሰራለን። ምናልባት በመሃል ቁጥሮቹ እንዳይጠፉባችሁ ወደ ኋላ ተመልሳችሁ ቪዲዮን ፓውዝ አድርጋችሁ ዳታዎቹን ወረቀት ላይ መጻፍ ትችላላችሁ ማለት ነው። አብረን እየሰራን እንድንሄድ ጉድ። ስለዚህ መጀመሪያ ፎርሙላ እናስቀምጥና ከቫሪያንስ ኦፍ ቤታን ጀምር var of beta hat is equal to sigma square over summations of x square ብለናል። ስለዚህ ምን ያስፈልገናል እዚህ ጋር summations of x square እና sigma square ያስፈልገናል። summations of x square ቅድም እዛ ጋር አስቀምጠናል ስንት እንደሆነ አውቀናል 28 ነው። ነገር ግን summations of sigma square ግን ኮምፒት ማድረግ አለብን። sigma square ምንድነው አለን summations of the error square over n minus k ነው አለን። ስለዚህ ይሄ sigma square ነው። ይሄንን ኮምፒት ማድረግ ይጠበቅብናል ማለት ነው። so sigma square is summations of the error square over n minus k ነው። summations of the error square እንደገና ደግሞ ማለት residual sum of square ነው which is equal to total sum of square minus explained sum of square ነው። ስለዚህ residual sum of square summations of the error square ነው። total sum of square summations of y square in deviation ነው። explained sum of square summations of y hat square ነው። አሁንም ይሄ ማለት እንደገና summations of the error square is equal to summations of y square minus beta hat square summations of small x square ማለት ነው explained sum of square። ስለዚህ አሁን summations of y hat square ቅድም ኮምፒውት አድርገን ያገኘነው ሪዛልት አለ። ምን ብለናል 30.4 ነው ብለናል ይሄ። ስለዚህ 30.4 እናደርጋለን ማይነስ ቤታ ደግሞ 0.75 ነው ብለናል። ሶ 0.75 ስኩዌር summations of x square ደግሞ 28 ነው ብለናል ማለት ነው። ስለዚህ 28 እናደርጋለን ማለት ነው። ምን እየፈለግን ነው ማለት ነው summations of the error square እየፈለግን ነው ማለት ነው። ሶ ምን እናገኛለን 30.4 minus 0.75 square times 28 ስናደርግ 15.75 ይመጣል። ያው እናንተ ያቆማችሁ ፓውዝ ያደረጋችሁ ቪዲዮን በሞባይላችሁ ቼክ ማድረግ ይችላልላችሁ። ስለዚህ መጨረሻ ላይ 14.65 እናገኛለን። ይሄ ምንድነው summations of the error square ነው። ሶ ይሄንን ለn minus k ማካፈል ይኖርብናል ማለት ነው ሲግማ ስኩዌርን ለማግኘት summations of the error square over n minus k ስለሆነ n ሳምፕል ሳይዝ ነው 10 ነው። k ደግሞ ነምበር ኦፍ ፓራሜትር ነው። ሁለት ፓራሜትር ነው ያለን ሲምፕል ኢንተግሬሽን ላይ አልፋ እና ቤታ። ስለዚህ 2 ነው 10 ሲቀነስ 2 8 ነው የሚሆነው። ስለዚህ summations of the error square 14.65 አገኘን ለ8 እናካፍለዋለን ማለት ነው። ሶ ይሄ ሲግማ ስኩዌርን ይሰጠናል። ሲግማ ስኩዌር is equal to 1.83 ስለዚህ ሲግማ ስኩዌርን አገኘን። አሁን ላይ summations of x squareን ኦሬዲ አስቀምጠናል። የቀረን ሲግማ ስኩዌር ነበረ። በሲግማ ስኩዌር ቦታ 1.83ን ሰብስቲቱት እናደርጋለን ማለት ነው። ሶ variance of beta hat is equal to 1.83 over 28 ማለት ነው። ስለዚህ 1.83 ሲካፈል ለ28 እናደርጋለን 0.065 ይመጣል። ሶ ይሄ ምንድነው ማለት ነው variance of beta hat ነው። ግን በቫሪያንስ አይደለም ስታቲስቲካል ሲግኒፊካንት ቴስት የምናደርገው በስታንዳርድ ኢረር ነው። ስለዚህ ይሄን ወደ ስታንዳርድ ኢረር ኮንቨርት ማድረግ አለብን። ሶ ስታንዳርድ ኢረር ኦፍ ቤታ ሃት is equal to radical of variance of ቤታ ሃት ነው። ስለዚህ ያንን ከላይ ያገኘነውን ቁጥር 0.0653 እንደ ራዲካል እናስቀምጠዋለን ማለት ነው። ሶ ስታንዳርድ ኢረር ኦፍ ቤታ ሃት is equal to radical of 0.0653 እናደርጋለን ማለት ነው። ሶ ይሄ ምን ይሰጠናል ስታንዳርድ ኢረር ኦፍ ቤታ ሃት
is equal to 0.255 ይሄ ስታንዳርድ ኤረር ኦፍ ቤታ ሃት ነው ማለት ነው። ሶ ምናልባት ቀጣይ ቪዲዮ ላይ በስታታ ደግሞ ሰርቼ ተመሳሳይ እንደሚመጣ አሳያችኋለሁ። ስታንዳርድ ኤረሩ ልክ ይሄን አሁን ያመጣነው ቁጥር እንደሚመጣ እናያለን። በስታንዳርድ ኤረር ደግሞ ቲ ቫልዩም ካልኩሌት እናደርጋለን። ቤታ ኦቨር ስታንዳርድ ኤረር አድርገን ማለት ነው። እሱንም እናያለን። ስለዚህ አሁን ስታንዳርድ ኤረር ኦፍ ቤታን ሰራን ማለት ነው። ጉድ ሶ ስታንዳርድ ኦፍ ቤታ is equal to 0.255 ሶ ወረቀት ይዛችሁ የሰራችሁ ከሆነ እቺን ያዟት ማስታወሻ ስታንዳርድ ኦፍ ቤታ is equal to 0.255 አገኘን ማለት ነው። ቀጣይ ስታንዳርድ ኤረር ኦፍ አልፋ እንሰራለን በተመሳሳይ መንገድ። ሶ ስታንዳርድ ኦፍ አልፋ ለመስራት ቫሪያንስ ኦፍ አልፋ መጀመሪያ መስራት አለብን። ሶ var of alpha hat is equal to sigma square summations of x square normal over n times summations of x square deviation እናደርጋለን ማለት ነው። ሶ ሲግማ ስኩዌር አሁን ቅድም ረጅም ፕሮሰስ ሄደን ያመጣነው ሪዛልት አለ። እሱን አንደግምም 1.83 ነበር ያመጣነው። ሰሜሽንስ ኦፍ ኤክስ ስኩዌር ደግሞ ኖርማል ሰሜሽንስ ኦፍ ኤክስ ስኩዌር ነው። ለምሳሌ ኤክስ 10 ካለን 10ን ስኩዌር ስናደርግ 100 ይሆናል። 7 ካለን 7ን ስኩዌር ስናደርግ 49። የእያንዳንዱ ኦብዘርቬሽን ወርታች እንደገና ስንደምር ሰሜሽንስ ኦፍ ካፒታል ኤክስ ስኩዌር እናገኛለን። ሶ በእኛ ዳታ ከዚህ በፊትም እንዳየነው አሁን ቅድምም እንዳሳየዋችሁ 668 ነው የመጣው። 668 ይሆናል ማለት ነው። ኦቨር ኤን ሳምፕል ሳይዝ ነው 10 ሰሜሽንስ ኦፍ ስሞል ኤክስ ስኩዌር ደግሞ 28 ነው የመጣው። ስለዚህ 1.83 ታይምስ 668 ዲቫይድድ ባይ 10 ታይምስ 28 ይሆናል ማለት ነው። ሶ ይሄንን እንግዲህ በካልኩሌተር ስንሰራው 1222.44 ኖሚኔተራችን ይሆናል ማለት ነው። ዲኖሚኔተራችን ደግሞ 280 ይሆናል። ሶ ዞሮ ዞሮ እናገኛለን 4.365 እናገኛለን። ይሄ ምንድነው? ቫሪያንስ ኦፍ አልፋ ሃት ነው። ስለዚህ ስታንዳርድ ኤረር ኦፍ አልፋ ሃት ደግሞ ኪላትፋት ጉድ standard error of alpha hat is equal to radical of var of alpha hat ነው። ስለዚህ ያገኘነውን ቁጥር አንድ ራዲካል እናስገባው ራዲካል of 4.365 ማለት ነው which is equal to ስንት ይሆናል? 2.09 ይሆናል ማለት ነው። 2.09 this is the standard error of alpha hat። ስለዚህ አሁን standard error of alpha hat ማግኘን standard error of ቤታ ሃትም አለን ማለት ነው። ሶ አሁን ሞዴላችንን እናስቀምጠው y is equal to alpha hat plus beta hat x አለን plus the error። ሶ በእኛ ኬዝ ምንድነው ማለት ነው? y alpha 3.6 ነው plus beta 0.75 ነው x አለን plus the error። ሶ ሁሉ ጊዜ ስታንዳርድ ኤረር ከዋናው ሞዴላችን ከሞዴል አውትከማችን ከታች መጀመሪያ ላይ የምንጽፈው ስታንዳርድ ኤረር ነው። ስታንዳርድ ዌይ ኦፍ ሪፖርቲንግ ሪዛልትስ ነው ይሄ። ከስታንዳርድ ኤረር ቀጥሎ ደግሞ ቲ ቫልዩ ነው የሚቀመጠው። ስለዚህ ባይነገራችሁ ራሱ ስታንዳርድ ኤረር የሚል ነገር ባይጻፍበት ራሱ ከሪግሬሽን ፈንክሽኑ በታች በፓራንታሲስ ከተቀመጠ ባይ ዲፎልት ስታንዳርድ ኤረር ነው ማለት ነው። ስለዚህ እዚህ ጋር ስታንዳርድ ኤረር ኦፍ አልፋ አለን። ስታንዳርድ ኤረር ኦፍ አልፋ ስንት ነው ያገኘነው? 2.9 ያገኘነው 2.09። ስታንዳርድ ኤረር ኦፍ ቤታ ደግሞ መጀመሪያ ላይ ኮምፒውተር አድርገን ያገኘነው አለ 0.255 ነው። ስለዚህ አሁን ስታንዳርድ ኤረር ኦፍ አልፋ እና ስታንዳርድ ኤረር ኦፍ ቤታ እናገኘን። ቀጣዩ ምንድነው የሚሆነው? ስታቲስቲካል ሲግኒፊካንስ ቴስት እናደርጋለን ማለት ነው by using the standard error test። ስለዚህ ለምሳሌ ለቤታ እናደርግ እስኪ። ምንድነው ኮምፔር የምናደርገው? መጀመሪያ ነል ሃይፖቴሲስ አለን h ኖት ቤታ is equal to 0 የሚል ማለት ነው። ኦልተርኔቲቭ ሃይፖቴሲስ አለን ቤታ ዲፈረንት ፍሮም 0። ሶ ነል ሃይፖቴሲሱን አክሴፕት ካደረግን ኦልተርኔቲቭ ሪጀክት እናደርጋለን። ኦልተርኔቲቭን አክሴፕት ደግሞ ካደረግን ነል ሃይፖቴሲሱ ሪጀክት እናደርጋለን። ነል ሃይፖቴሲሱ ቤታ is equal to 0 ነው። ቤታ ስታቲስቲካሊ ኢንሲግኒፊካንት ነው ማለት ነው። ኦልተርኔቲቭ ደግሞ ቤታ ዲፈረንት ፍሮም 0 ነው። ኔጌቲቭም ፖዚቲቭም ሊሆን ይችላል። ያ ማለት ወይ ኔጌቲቭ ኢምፓክት አለው ወይ ደግሞ ፖዚቲቭ ኢምፓክት አለው፣ ሲግኒፊካንት ነው ማለት ነው። ስለዚህ ሩላችንን ነው የምንጠቀመው። if standard error of beta hat is greater than if standard error of beta hat is greater than half of beta hat ምን ነው የምናደርገው? we accept the null reject the alternative። በተቃራኒው ደግሞ if standard error of beta hat is less than half of beta hat ምን እናደርጋለን? we reject the null and accept the alternative። አሁን በእኛ ኬስ ስታንዳርድ ኤረር ኦፍ ቤታ ሃት 0.255 ነው። ይሄን ከማን ጋር ነው የምናወዳድረው? ከሃፍ ኦፍ ቤታ ሃት ማለትም 1/2 ታይምስ ቤታ 0.75 ነው።
So 1 over 2 times 0.75 ማለት 0.75 divided by 2 ማለት ነው በሌላ ቋንቋ። So 0.255 the 1 over 2 times 0.75 ማለት 0.75 divided by 2 ነው እንደነገርኳችሁ። ስለዚህ ለሁለት ስናካፍለው 0.375 ይመጣል 0.375 ይመጣል። ስለዚህ 0.375 ከ0.55 ይበልጣል ወይ ደግሞ half of beta ከስታንዳርድ ኤረር ኦፍ ቤታ ይበልጣል። half of beta ከስታንዳርድ ኤረር ኦፍ ቤታ የሚበልጥ ደግሞ ከሆነ half of beta ከስታንዳርድ ኤረር ኦፍ ቤታ የሚበልጥ ከሆነ null hypothesis ሪጀክት እናደርጋለን። ኦልተርኔቲቭ ሃይፖቴሲሱን ደግሞ አክሴፕት እናደርጋለን ማለት ነው። ምን ማለት ነው? ቤታ ስታቲስቲካሊ ሲግኒፊካንት ነው ማለት ነው። ቤታ ስታቲስቲካሊ ሲግኒፊካንት ነው ማለት ነው። እናንተ ደግሞ እስኪ ኦሬዲ ስታንዳርድ ኤረር ኦፍ አልፋ ስለሰጠው ለአልፋ ስሩና መልሳችሁን ኮሜንት ላይ የምታሳውቁኝ ይሆናል ማለት ነው። ሶ ምንም አይነት ጥያቄዎች ካላችሁ ጥያቄዎቻችሁን ልታደርሱኝ ትችላላችሁ። እንግዲህ እነዚህ ሌክቸር ቪዲዮዎች የምሰራቸው የተወሰኑ ደቂቃዎችን የቀነስኩኝ ነው። እናንተ ደግሞ ለጓደኞቻችሁ ሼር በማድረግ የበለጠ ተደራሽነትን መጨመር ትችላላችሁ። ሶ በእነዚህ የኢኮኖሚክስ ሌክቸር ቪዲዮዎች እያገዝኳችሁ ከሆነ መታሰቢያነቱ ለእናቴ ነው ማለት ነው የሚሆነው። ስለዚህ ሎዝ እየሸጠች ከሰል እየሸጠች እንጀራ እየጋገረች ነው ያስተማረችኝ። ስለዚህ እኔ አግዣችሁ ከሆነ እሷ ስላስተማረችኝ ነው ማለት ነው ያገዝኳችሁ ያለሁት። ይሄኛውም ሆነ ሌሎች ሌክቸር ቪዲዮዎች የምሰራቸው የሚጠቅሟችሁ ከሆነ መታሰቢያነቱ ለእናቴና ለአባቴ እንደሆነ ላሳውቃችሁ እወዳለሁ። አመሰግናለሁ። ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮሜንት ካላችሁ ደግሞ መስጠት እንዳትረሱ። ቴንክ ዩ